ይቅርታ ቤታ ሀሜተኞቹ እኔ ስም መጥቀስ ስለማልፈልግ ነው። ባያሽሟጥጡ ውዴ ከፍለሽ እሱን ማስቆም ትችያለሽ፣ ማስወረድ ትችያለሽ። የምትከፍይ ስለሌለ ጸጥ ብለሽ ተቀመጪ። እሺ ሚከፍለማ እያለ ካልሆነ ከሌለ የለም ነው ጨዋታው። ካለሽ ማሽሟጠጣቸውን ያቆማሉ። ካለሽ አስወርዳቸዋለሁ። ስንት ነው ለአስወርዶ ለነፃነታችን ሰጠ? 2000 ኮይን 4000 ለሁለቱም 2000። ትንሽ ከበድ ያሉ ሰዎች ናቸው። ኖ ሁለቱም አንድ ናቸው። ይቅርታ ከአንድ ቦታ ናቸው። ስለዚህ 2000 በቂ ነው፣ በቂ ነው። ማሽሟጠጣቸውን ያቆማሉ። 2000 በቂ ነው። አዎ ወንቸ ጉድ ወይ ዘንድሮ ውጡ ምን አባታችሁ ሰራው? ውጡ ላይ ውጪ ረዛ ፈንታ ላይ ውጪ ይታቃቸዋል። ላይ ውጪ ውጪ አዲስ ሰው እንዳያስገቡ ይታቃቸው። ማን ናቸው? ምንድን ናቸው? ውጡ ማን ናቸው? እናቴ ማን ናችሁ? ማን ነው ሰው ሳይጠራችሁ ሰው ቤት የምትመጡት? ውጡ ሰው ሳይጠራችሁ ሰው ቤት የምትመጡት ማን ጠራችሁ? ማን አዘዛችሁ? መስዬ ውዴ ገዴ መስዬ ውዴ ገዴ አሌታዬ የቤቴ ማገር ምሰሶዬ ተስትቲ ሁሌ ነይ እናቴ ገድ ነሽ አንቺ የአልጋ ላይ ድምጻችሁ እማ እናቴ የኔ አንበሳ አንቺ ምትዩ ማለት ነው። መካሻም ልትዩ ማአራይ አባ ዳዲ ቤብ የኔ ጀግና ሃኒ ቀስ ዝም ማለት ድምጽ አለማውጣት የትኛው ናችሁ? የለፈኝ ቤታ አንዴ ለምን ያልፋል? ማጂ ለምን ያልፋል? ለምን ያልፋል? ይሁን አልሽኩ ለምን ያልፋል? ለምን ያልፋል? አንዱን ተለኝ። እሺ አባሎ ዝምማ ዘንድሮ ዘጠኝ ቁጥር በዝምታ ነው የምታሳልፊው። በዝምታ ወይ ጉድ! ሰው ዝም ማለት ጀመረ። ተመስገን። የምትጣይለት ነገር ነገረኛ ነው፣ ተጠራጣሪ ነው፣ ይሳደባል፣ ይማታል፣ ያዋርዳል፣ ይቆጣል። መሽቁቅ ስቁንቁን ነው፣ ገንዘብ ላይ ያለ ቋጣሪ ነው፣ ይቀናል። ምንም አይነት አሁን የጠራሻቸው ምንም አይነት ነገር የለበትም። አይዶ እንደተበሹ ማርያም ጌታን ቤታ ማርያም አሁን የጠራሻቸው ምንም ነገር የለበትም። እሺ በስምንት ቁጥር ይዘነዋል። ወይ ጉድ ወይ ጉድ! እሺ የት ነው መዝናናት የምትፈልጊው? ከዚህ ሰው ጋር ከኤ ጋር ቢች ዳር፣ ቤት ውስጥ፣ መንገድ ላይ፣ ከሀገር ውጭ፣ ክለብ ውስጥ? ቢች ዳር። ዋው መሲ ብሪጅስቶንን በእንትን ማየት ነው ወይ ዘንድሮ? ጭራሽ ቢች ዳር። እሺ ልደምር አውሪ። እሺ ልደምር አውሪ እንዴ ማውራት አትችይም። በቃ ቁጭ በይ ሚውት አድርገሽ። ቤታ ሰይታ ሃይ ቤታ ቤታ ላቪቴኒ ቆንጆ ምንድነው? ቆሚ ሆፕ ጨፍሪ ልጅሽ ናት መሲ አያት ጨፍሪ ወይ ደግሞ ወዳለና ቤታ በልጅነቷ ያለ ፕሮግራሙ አይገባኝ ልጅ አይ ማማ እናትሽን ክፈይ በያት። እናቴ ይከፈል በይ ጋይስ። ቢዝነስ ነው ጨዋታው ማለት አሁን ልጃቸውን አምጥተው ያለ ፈቃደኝነት በማሳየት ግን ይሁን ጋይስ ይሁን። ዝግጁ ነሽ? መሲ ካርድ እሺ ቅርታ ማዳልጦኝ ነው። ይቅርታ አዳልጦኝ ነው። አይ ያሉትን ስለማቅ ነገ በቤቴ ምን ላይ እሰጣለሁ። ዳጣና ድሪያ አዳልጦኝ ነው። እናት አለም አዳልጦኝ ነው። ይቅርታ። እሺ የደረሰች ቁጥር ሰምተሽኛል። አንቺን ማግባት ይፈልጋል። አንቺን አግብቶ እርፍ ማለት ይፈልጋል። ግን አንዲት የያዘው ነገር አለ።
ነው የሚለው። ምን እሱንማ ቆጥረሽ ድረሽበት ከከፈልሽ ሌላ ቀን መጥተሽ ይነገርሻል። ለአሁኑ ግን አንቺን ማግባት አንቺን አግብቶ ወርፍ ማለት ይፈልጋል። ግን አንዳች ነገር የያዘችው ነገር አለች፣ አንዲት ነገር ይዘዋለች። ግን ምን እንደሆነች ድረሽበት። እንዴ ሸቂ ነው እንደመጣሽው ልትሸቂ ነው እንደመጣሽው በቤቴ የስቱ ስሚ ዳጣና ድሪያ እንኳን ሸቀለ ወጥቶ የለ እንዴ? አይ ምሽቅልቅል እያረግሽ ነው እናቴ። አይ ቤታዬ ትንሽ ጣል ጣል ያርጉልኝ። ሰው ቤት ሲሄድ እንኳን አበባ የምሰጠው የለኝም ጌታ። እንዴ ለካ ዱባዮቹ ተደራይታችሁ አጠባ ነው ያዛችሁት። ያቺኛ ትመጣለች 8000 ኮይን አጠባ ያዘቻችሁና 5000 አንቺ ለምን ታዲያ ተደራይታችሁ ዘረፋ አታደርጉም? ጭራሽ ብላችሁ በየቤቱ ለቀማ። ወይኔ እሺ ወይ እግዚአብሔርዬ በቃ እንዲህ በየቤቱ እየዞሩ ባርኩን ነው በቃ ጨዋታቸው። እኔ መቻወኩኝ ቤት ታገራገሯ የዋሃ በቃሽ ማሪ በቃሽ። ደህና ነው ቤታዬ ማርያምን አንድ አበባ የለኝም። 5000 ነበረች ለራሱ ሸቀልሽ ዶዬ ሰጠ ዶዬ ሸቀልሽ እኮ ማሸቀልሽ ሸቀልሽ ቆጣ ሸቀልሽ እኮ ሸቀልሽ ተሰጠሽ እኮ ሸቀልሽ ተሰጠሽ እኮ ሸቀልሽ እኮ ሸቀል እያደረግሽ ነው። ሰጡ እኮ መስዬ ሰጡ እኮ ማሪ ሰጡ ሸቀልሽ። ቤታዬ የቤታ ቤተሰቦች ሁላችሁ የሰጣችሁኝ መብራን ትስጣችሁ። አመሰግናለሁ። ማን ለኔ ነው? እግዚአብሔር ይስጥልኝ። ወይ እንኳን ሸቀልሽ ይሁንልሽ፣ ይለፍልሽ ማታል ይለፍልሽ። እንኳን ሸቀልሽ። ኧረ እኔ ምቀኛ አይደለሁ። ምቀኛ የምትሉኝ በፍጹም ያልተመቀኘሁኝ ደስ ብሎኝ ነው። እሷ በመሸቀሏ እኔ ደስ አለኝ። ይግቡ ትውጣ፣ እሷ ይጣላሉ። ትውጣ እሷ ትውጣና መሲ ትውጣና ይገባሉ። እና ቁጭ ብለው እነሱን ስናሳማ ነው የምንውለው። መስዬ ውጪ ውዴ፣ በዛ እኮ እሺ። አመሰግናለሁ ሁላችሁ። እግዚአብሔር ይስጥሽ። ውጪ ቆየሽማ፣ እስከ በር ልሸኝሽ ነው። ቆየሽ ግን እየሰጡኝ ነው። ትንሽ ልቆይ ቤት 1 ደቂቃ። ውዶቼ እነሱማ ደግ ናቸው። የዚህ ቤት ሰው መልካም ነው። ይሰጥሻል እኮ ዳቁ። ኩራዝ አጥፍቶ ሰውዬ ኩራዝ ማጥፋት እንዴ? እኔ ሊያሳብደኝ ነው። ጋይስ አሁን ባስወጣ ቤታ የሰው ኮይን በልተሽ አታስቀምጪም ትላላችሁ። ኤግዛክትሊ የለም ጸባይ፣ መልክ፣ ገንዘብ፣ አልጋ ላይ ጎበዝ፣ ቁርጥንና እንክብካቤ። ከዚህ ውጭ ብትጣቀሰ ሲደመር አይመጣም። አትሰማም እንዴ? አልጋ ላይ ማከወገብ አልጋ ላይ አርጋ ቶሎ አትናገር። ታዲያ 1 2 3 4 አምላኬ በስመ አብ። የዛሬው ደንበኛ ሰለቸኝ። በስመ አብ ወልድ መንፈስ ቅዱስ። ኧረ ባይሰራስ ባይበላ ወዲያ የት ተገናኛችሁ? ቸርች፣ መንገድ ላይ፣ ትምህርት ቤት፣ ስራ ቦታ፣ ጭፈራ ቦታ፣ የሰው ፕሮግራም ላይ፣ ሶሻል ሚዲያ ላይ የታገኛተችን ሴት አልጋ ላይ የምታስደስተን በሮች ስንጠብቅ እሱ የለም። እኔ አያቶችን በሮች ስጠብቅ እሷ ደግሞ የአባቷን በሮች እሱ የለም። እና ያላወኩባት ጌታ አብጣልሽ ምን ለማለት ፈልገሽ ነው? ቢዋይ ነው የቀረሽ። ሰፈር ውስጥ አለ። ችግር የለም። ሰፈር ለሰፈር ስታውቃለህ። ሰፈር ውስጥ ነው ዳገት ነው እንዴ? ሰፈር ውስጥ አለ። ማበዴ ነው ጋይስ። የምትወደው ምግብ አንተ ሀማ የምትወደው ምግብ። እኔ ዱባ አልወድም፣ ቲማቲም አልወድም። ወይ ተረጋጋራ ልትቀስበት ነገር ወይ ውሰደውና ተጫወት። ቆይ ጠብቀኝ። ይሄ ኪዳነ ምሕረት የምትወደው ምግብ እሷ የምትወደው የሰራችልን ምግብ ካለ ሽሮ አለ፣ በየአይነት አለ፣ ጥብስ አለ፣ ክትፎ አለ፣ ገንፎ አለ፣ በርገር አለ። ሻይ ብቻ ነው የሰጠችው? ውሃ ነው የጠጣችሁት? ቡና ነው? ዶሮ ነው ወይስ መጠጥ ብቻ ነው የጠጣችሁት? ምንድን ነው? ወይ ምራክ እስራኤል እኔና እሷ ስንተዋወቅ ማለትሽ ነው? አሹቅ በጨው ተደርጎ ምንድን ነው አሹቅ? ደግሞ ኧረ እንዲህ ነው አምላኬና ምን ለማለት ፈልገሽ ነው? እኔ እኮ ኢትዮጵያ እንዴ! ኧረ አሹቅ ምንድን ነው? ቆሎ ለመጀመሪያ ጊዜ የበላነው ቆሎ በአንገት ጉፍታ ይዛ መጣ። ቆሎ ቆረጥና ብለን ቆሎ የለም። ቆሎ እና ታዲያ አንቺ ይሄንን ካላስገባሽ ትክክል አይመጣም። ቆሎ የለም። ቆሎ ውስጡ የለም። እሺ በምን እንተካው? እሺ ተቀራራቢ በእድሜ ልካችሁ ቆሎ ብቻ ነው ስትበሉ የነበረው። እራት ፍቅር ያስያዘንና የተጀመረበት እኮ ነው ዋናው። የተለከፍኩበትን ነው እንጂ እንዴት ነው? ቆሎ ይላል። ቆሎ የለም። ምንድነው 9 ቁጥር? ምንም የለም የሚለው ከጨዋታው የለም። እሺ ወይ እዚህኛው ላይ ደረስን። ወይ እዚህኛው ላይ ነገር ነው የምትፈልገው። ዋና ተውበት ነው እንጂ አዳምጠኝ። ይለፈ ወይ በስመ አብ። ዛሬ ደንበኛ ያሳብደኝ። አሁን ይሄንን ጨዋታ አዳምጠኝ። ይሄን ፓርት ይለፈ ልዝለል ማለት ትችላለህ። ወለየ ልዝለል ማለት አልዘልም። ህዝብ አውቆልኝ ነው። አልዘልም። ለምንድን ነው የምዘለው? ተረጋጋ። ስለመዳለን በእንጨተላለሁ ለመጀመሪያ ጊዜ ያለውም ደግሞ እነ ገበያ ተሰብስበው ሲሄዱ መንደሩ ጭር ሲል ምድረ እከካም እንደዚህ እያመጣ ነው ጊፍት የምሰጣችሁ። አሁን ተረዳችሁ? ምድረ እከካም
እንዲህ እየተቃጠለ ነው ያገኘኋትን ኮይን። አሁን እሷ 5000 ሰጥቶ ነው ላይ እንዴ? ምን 5000 10,000 የኢትዮጵያ ብር ነው እንጂ ወልዶ ነው በብር ሲሆን ነው ብዙ የሚመስለው እንዴ? እሺ የአልጋ ላይ መፈክርህን ነው የምትናገረው። አይ ነገር ቆይ ናው ፎንቴ ቆይ የአልጋ ላይ መፈክርህን ፍቅሬ ቆይ ተረጋጋ። የአልጋ ላይ መፈክርህን ለምሳሌ አሁን አንተና ማለፍ ትችላለህ። አልዘልም ብለሃል። ነርቤ ተነክቶ ዛሬ ማበዱ መፈክራው ለምሳሌ እሷ ምትለን ወይም አንተ ምትላትን ነው የሚሆነው። እሺ እጠቅስልሃለሁ፣ ከዛ ውስጥ ትናገራለህ። እማ እናቴ፣ የኔ አንበሳ፣ መካሻዬ፣ አባ፣ ዳዲ፣ ቤብ፣ የኔ ጀግና፣ ቀስ በዝምታ ማለት ሳጥ ብላ ኖ አላልፍም ማሬ፣ የኔ ማሬ በሚል ይስተካከልልኝ። ማሬ የሚል የለም ሰውዬ። አንዴ የአደጋ ጊዜ ተጠይቆ ነው እንዳስገብተሽ ነው የምታስቸግሪ። በራሴ ነው የምፈታው። ባታዳ እንዴ አንቺ በቅቤ የበላሽ እንደው አንተ ማሬ ነው የምትባለው። ማሬ እኔም ማሬዋ ነው የምለው። እንዴ እሷ በተለይ መጨረሻ ማሬዋ እኔ ብዬ ነው። ወይ አምላኬ፣ እሷ ምንድን ነው? እሺ ያዩ አስተጋጊው እንዳታልፊው በሚጠጋጋው አድርግልኝ። አላልፍም። 10 ቁጥር እጄ እልሃለሁ። ወይ መጨረሻ ማርያምን መጨረሻ እስካሁን ኖ የት መዝናናት ትፈልጋላችሁ? ከዚህ ሴትዮ ጋር ሰፈር ለሰፈር ማውደልደል ቢች ዳር አካባቢ ከሀገር ውጭ ኖ እኔ አንቺን ምርጫ አልፈልግም። የራሴን ነው ያደረግኩትን። በስነ ስርዓት ነገ ገበያ ሙሲት ገበያ እንሄዳለን ተባብለን ከዛ በኋላማ ፀጉሯን ተሰርታ አቀፍ አድርጌ በቤት ላይ ቀርቀሃን ይዤ እኔ ማር በሽልጤ ውስጥ አስገብቼ ትዝታው እኮ ተቀሰቀሰ ማለት ገንዘቡ በቃ ስንመለስ ሸንኮራ አገዳ ተገዝቶ ሰውዬ ተጀምሮ ልትወጣለህ ወይንስ ላስወጣ? እስኪ በልተሽ ውጭ ታትመጪ። ገና ፍቹ ራሱ ካላማረኝ እናንለቀቅም እንዴ? እናቴ ትሙት የራሴን አመመኝ። ፍቹ አሁን መንገድ ላይ 3 ቁጥር መንገድ ላይ እንዴት ተብሎ ነው መንገድ ላይ ከቤት ተገናኝተን እኮ ነው መሄድ የጀመርነው። ከምትወዳት ልጅ የምትጠላውን ነገር ትነግረኛለህ። ነገረኛ ናት፣ ትሳደባለች፣ ታዋርዳለች፣ አልጋ ላይ ሰነፍ ናት። ሙሉን ነው አስተዳዳሪው አይደለሁ እንዴ? እኔ እኮ ምሰሶ ነኝ። እንዴት ነው የምትሳደበው ባሏን? የአንተ አስቸጋሪ ባህሪ ጨቅጫቃ ነው። እዚህ ውስጥ ማነው እንደዛ ያለው? አሁን ከማህበረሰቡ ጋር አውራ ድምርን እነግርሃለሁ። ጠብቀኝ። ለብቻ ሹክ በኝ። መጥፎ ነገር ከዝምንም ሴት አይቀርብህም። አልሰማሁም። እየተሰማኝ አይደለም። ያሸጎርኳቸው ይቅረቡልኝ። በቃ አልስማማም። ይቅረቡ። እንደዛ ነው የሚለው። እነ እናቶቻችን የሚፈታው በተቃራኒ ነው ብለዋል። ጎበዝ ነኝ ማለት አለቅ። ፍቺ ሲፈታ በተቃራኒ ነው ብለዋል። ጋይስ ደምር ያለው ህይወቴ በሰቀቀን ውስጥ ነው የተሞላው። በቃ በራሱ ይሄ ነው።